የዛሬ ተረት ርዕሳችን የቸኮሌቷ ንግስት። ይቺ ቸኮሌት ንግስት በጣም በደሃ ቤተሰብ ውስጥ ነበር ያደገችው እና እነሱ አድባር ጋራ ያለው ቸኮሌት ብቻ ነው፣ ሌላ ፍራፍሬ እንኳን የለም ነበር እና በተቃራኒው ልክ ደግሞ ሌሎች አድባራት ጋር አትክልት ብቻ ነው ያለው፣ እነሱ ጋር ደግሞ ቸኮሌት አልነበረም። አንድ ቀን ደግሞ ወደ ሌላ አድባር ጋር እየሄደች እያለ የማታውቀውን አይነት ፍራፍሬ አይነት አገኘች። ከዛ እንጆሪ፣ ብርቱካን፣ አናናስ እንዳለ ወደ አድባሯ ይዘው መጣችና ምንድነው ይሄ እንዳለ ግራ እየተጋቡ እኔ እንጃ ዝም ብዬ ነው ይሄንን ነገር ይዤ የመጣሁት፣ እስቲ ከቸኮሌቱ ጋር ቀላቅዬ ምግብ ለመስራት ፈልጌ ነው አለቻቸው። ከዛ እስቲ ስሪና ታበይናለሽ ረስት? አዎ አበላቸዋለሁ አለቻቸው። ከዛ በጣም የሚጣፍጥ ደግሞ ኬክ ሰራች በዛ። ከዛ ከሰራች በኋላ ይሄንን ነገሯን በጣም ሲበሉ በጣም ወደዱላት። ከዛ በዛም ማግስት ደግሞ የኬክ ዝግጅት ይደረግ ነበር። ይህ የኬክ ዝግጅት ከተደረገ በኋላ ውድድር ነበረው። ያን ውድድር ደግሞ ያሸነፈ የንጉሱ የወጥ ቤት ሰሪ ይሆን ነበር። ከዛ እሷ ይሄንን ማስታወቂያ ከሰማች በኋላ በጣም ደስ አላትና ያሏትን ግብአቶች በሙሉ ማጠራቀም ጀመረች። አጠራቅማ ዝግጅቱ ቀን ደግሞ ይዛ ሄደች። ከዛ በዛው ልክ ደግሞ የተመዘገቡት 50 ሰዎች ነበሩ። ከዛ ያ ዝግጅት ካለቀ በኋላ ወደ ውድድሩ ሲገቡ እሷ ብቻ ነበረች ርካሽ እቃዎችን ይዛ የመጣችው። ከዛ እንዳለ ያዩት በልብሷ ይስቃሉ፣ ባመጣችው እቃ ይስቃሉ። ከዛ እሷ ደግሞ በጣም ብታዝንም ቤተሰቦቼን መርዳት አለብኝ ብላ አሁን ደግሞ የሚሰሩበት ሰዓት ሲደርስ መስራት ጀመረች። ከዛ እነሱ ውድ እቃዎችን ይዘው ስለመጡ የነሱ በጣም ጣፋጭ ምግብ ሆነላቸው። የሷ ደግሞ ጣፋጭ ነው ባይባልም አሪፍ ምግብ ሰራች። ከዛ እሷ ከሁሉ መጨረሻኛው ላይ ተቀመጠች። 28ኛው ነው ተቀመጠች። ሌሎቹ ደግሞ ተባረሩ ማለት ነው። 28 ተማሪዎች ብቻ ቀሩ የሚፈተኑት። ከዛ እነሱ እየተፈተኑ 2 አድባሮች ብቻ ቀሩ። የቸኮሌቷ ንግስትና የበረዶዋ ንግስት ቀሩ። ከዛ ያቺ የቸኮሌቷ ንግስትና የበረዶዋ ንግስት ፉክክር ጀመሩ። ቢፎካከሩ ማንም ሁለቱም በእኩል ነበር እየወጡ የነበሩት። ከዛ አንድ ቀን ለመለያ ተባለና ልክ እየሰራች እያለ ያቺ የበረዶዋ ንግስት ታማ ቀረች። ከዛ በቃ እሷ ስለታመመች ወደ ሌላ ሳምንት ተዘዋውሯል ሲባል የቸኮሌቷ ንግስት ደስ አላትና ከሌሎች ቦታዎች እየሄደች ምን እያለች ውድ እቃዎችን እየገዛች እንደሌላው ጊዜ ቤቷንም ቤተሰቦቻቸውንም መርዳት አቆመች። ምክንያቱም እሷ እያሰበች የነበረው የንጉስ የወጥ ቤት ሰሪ ለመሆን ነው እንጂ እነሱን ከናካቴው በጣም ረስታቸው ነበር። በእንደዚህ አይነት ሁኔታ የነበራትን ውድ እቃዎችን ለመግዛት ስትፈልግ የነበረውን ቸኮሌት በሙሉ እየሸጠች ሰፈራቸው እንዲራብ አደረገች። ከዛ እባክሽ ልጄ እኛን እየጎዳሽን ያለሽው ይሄን ምትሸጪውን ነገር አቁሚ ሲላት አይመለከታችሁም እያለች እነሱን ታባረራቸው ነበር። ከዛ በእንደዚህ አይነት ሁኔታ እነሱን በጣም እየከፋቸው ሲመጣ አዘኑባት። ሁሉም እየራቋት መጡ። እሷ ግን ይሄ አልገባትም ነበር። እሷ ዝም ብላ በቃ ጎበዝ ለመሆን እቃዎችን ትገዛለች። አንድ ቀን ሳይታሰብ ያጠራቀመችበት እንዳለ ውድ እቃዎች በሙሉ ተቃጠሉ። ከዛ በጣም አዘነችና ውድድሩ መወዳደር አትችልም። ያ ውድድር ግን አንድ ጊዜ ብቻ ነበር መወዳደር የምትችለው፣ ምክንያቱም ፍጻሜው ላይ ደርሳ ነበር። ከዛ በጣም አዘነችና እያለቀሰች እያለ መጡና ቤተሰቦቿ ምን ሆነሽ ነው የምታለቅሽ? ያውና ቤቴ እኮ በሙሉ ተቃጠለ፣ እንዴት ላርቅ? አሁን ውድድሩ እኮ ከነገ ወዲያ ነው፣ ምን ነው ይዤላቸው መሄደው ሲል በጣም አዘነችና በጣም ርቧት ስለነበር አዙሯት ወደቀች። ከዛ ልክ ስትነሳ ደግሞ ያገኘችው የጎረቤታቸው ቤት ነበር። ከዛ እኔ እዚህ ምን እሰራለሁ? ምን ሆኜ ነው የመጣሁት? ለምንስ መጣችኝ? እኔ እኮ ዕቃ ለመግዛት እየሄድኩኝ ነበር አለቻቸው። ዕቃ እንኳን ለመግዛት እየሄድሽ አልነበረም፣ አዙሮሽ ወድቀሽ እያለን ያገኘንሽ አለቻት። ከዛም በኋላ ባልነሳ ይሻለኝ ነበር ሲላት ለምን ስትላቸው አሁን እኮ ከነገ ወዲያ ስለሆነ ውድድሩ ምን ይዤ እንደምሄድ ግራ ገብቶኛል ስትላቸው ችግር የለም እኛ ቢያንስ ትንሽ ያከማቸነው ምግብ አለ፣ ከዛ ላይ ቸኮሌቱን ይዘሽ ትሄጃለሽ ሲላት ይሄንን እኮ ቸኮሌት ግን እንዴት አድርጌ ይዤ መሄድ እችላለሁ? በጣም እኮ ነው የሚያስጠላው ሲል እንዳያስጠላ ከፈለግሽ ቸኮሌቱንና ወተት አቀላቅለሽ ብቻ ስሪበት ሲላት ሻለችና ወደ የውድድሩ ቀን ደረሰና ሄደች። ከዛ የበረዶዋ ንግስት መታ ነበር።
ከዛ ውድድር እየተወዳደረ እያለ የበረዶዋ ንግስት ሳታስብ በእጇ ስትነካው የሰራችው ኬክ ደረቀና ቀረ። ለንጉሱ ስታቀርብለት ደግሞ እንዴትም አድርጎ መቁረስ አቃተው። ከዛ የቸኮሌቷ ንግስት ደግሞ ይዛለት ልክ ስትሄድ የሷ ደግሞ በጣም ጣፋጭ ሆኖ ነበር። ምክንያቱም ወተት ጨምራበት ስለነበር በጣም ጣፋጭ ስለነበረላት የንጉሱ ወጥ ቤት ሰሪ ሆነሽ ማለት ነው። ልጆች ከዚህ ተረት መራለን መሰላችሁ? ያለንን ነገር አመስግነን መቀበል እንጂ የሌለንን ነገር ስናሳድድ ያለንን ነገር ልናጣ እንችላለን። እሺ ልጆች፣ እናንተስ እስቲ ከዚህ ተረት ምን እንደተማራችሁ ኮሜንት ላይ ጻፉልኝ። እሺ፣ በሌላ ተረት እስክንገናኝ ድረስ ቻው ቻው፣ እወዳችኋለሁ። ቃልውድ